ኢየሱስ ያድናል። ኢየሱስ ያድናል። ምን አለ መሰላችሁ አንድ ቀን እዚህ ጋር ተመቼ እንደገባው ጸለይ ነበር። ስጸልይ የልቡ ይለኛል። ምንድን ነው ጌታ ሆይ አልኩ። እኔ ኃጢአቴ ብዙ ነው፣ መከራዬ ብዙ ነው። ምንድን ጾም ማያ በቃ ጾም ነው የሚመጣልኝ ያለበት ጾም ማነበው። ከዛም በኋላ ምን ይሆናል አንድ መጋቢትን ከዛ ተነሱ ዘካርያስ ሆይ ተነስ ዛሬ ቤት ገባ ዘንድ የሚለው ቃል እዚህ ጋር ቆሞ ያደርጋል። አምላኬ ሆይ ይሄ ቃል የኔ ዋጉና ተቀበል። ያ የልብ የሚለውን ነገር ወደ ምስጋና ቀየርኩት። እግዚአብሔር የተመሰገነ ይሁን። እና ሁለተኛ ነገር ደግሞ ሁለተኛ ቀን ስመጣ ምንድን ነው የማየው? አንድ የተጋደመ ግንድ አየሁ። በቃ ተጋድሟል ግንዱ። ይሄ ምንድን ነው? ማን ያስቀመጠው ይሄ ግንድ? ጥያቄ አቀረቡ። እዚህ ቆሜ ስል እኔ ነኝ ያቀረብኩት፣ እኔ ነኝ ያስቀመጥኩት እና አዳማ ነው የሚያነሳሰው። እኔ ራሴ እንዳጋደሙት እኔ ራሴ ያነሳለሁ። ነገሮቹ ሁሉ ከላይ ይመጣል። የሆነ ቀለል ነገር በቃ የሆነ ምን ነገራችሁ የዛሬ ሁሉ ዛሬ ይረሳውና ሌላ ደግሞ ምንድን ነው ያውቃ ሁሉ ነገራችሁ እዚህ ጋር አንድ ሁለት ሰዎች አላችሁ እየዞራችሁ ለሊቱ ሁሉ የምትዞሩ ሰዎች አላችሁ። እዚህ ጉባኤ ውስጥ ሁለት ሰዎች አላችሁ ብሎ እነሱ ሲናገሩ አንድ ነገር ወደ ሲመጣ አንዱ እኔ ያሉና ዝም አሉ። እዚህ ጋር መጣ አንድ ሴትዮዋ አንድ ሰው ይዛ ለሊቱ ሁሉ ጫካ ነው የሚያዘውና ብላስ ወደዚህ ሲመጡ የሆነ ነገር ከውስጥ ያባራል። ከውስጥ ሲቋረጥ ጌታ አምላኬ ሆይ እኔ የምመጣው ለምስክር እንጂ ለበሽታዬ እዚህ ቦታ አልቆምም አልኩና መጣ። ጌታ እግዚአብሔር ይመስገን ሁሉንም ነገር የምለው ነገር እኔ ሰላም ነኝ። ሰላም ነው፣ ምንም ነገር የለም።